ነገር እነሱን ለማማለል ሌላ ጊዜ በመዞር ልትል አይነት ነገር አማራው ግን የትልቁ ሀብቱ የስነልቦና የበላይነቱ ነው። በስነልቦና አማራው ተጠቅቶም አሸንፎም ስነልቦናው ምን ጊዜም የበላይ ነው። አሁንም የተነቃቸው ይሄ ነው። ኢትዮጵያዊነት አልሞት ያለው አማራ አልሞት ያለው ስነልቦናው የበላይ ስለሆነ ነው። ወራሪ ናቸው። ዛሬ ኦሮሚያ የሚባለው ክልል በኦሮሚያ የያዙት እንጂ ጥንተ መሰረታቸው እኮ ህንዱቃዮች ጋር ነው። ለዚህ ሊነገራቸው ይገባል። ኢትዮጵያዊ ነኝ የሚለው በተለይም አማራዊነት ሊመክት ግድ ይለዋል። በአማርኛ የተጻፈውን ወደ ኦሮምኛ የተረጎሙት ያ ቋንቋ ባህል ነው ይባል። የአማራውን ባህል ነው እየተማሩ ያሉት። አማራ ካሉት የኢትዮጵያዊ ባህል ነው ብለው እነሱ ግን ከአማርኛ የተረጎመውን ነገር ወደ ኦሮምኛው ሰሩት እንጂ የኦሮሞኛውን ባህል አይናገርም። ታንድ ወራን ተተርጉሞ አይ ተተክለ እንግዲህ የገጠር ሰው ብዙ ጊዜ ከተማ ያለ ሰው ያው ብሔራዊ ቋንቋ ብዙ ጊዜ ይግባባል። የገጠር ሰዎች ወደ ከተማ ሲመጡ የህግ ጉዳይን ሲገጥማቸው በአስተርጓሚ ነበር የሚከራከሩት። አሁን ግን ራሳቸው በሚችሉት ቋንቋ መከራከራቸው ምንድነው ጉዳቱ? Rofadana bagabuja bujiniati harmamura arale harmamurani irani maraganya kairani igadani nukuma kudanne nahu arabilu kabaranne dusani maketene walitinararamne ዋሉዲቱንም ነቀዲጃለ ሚዲያ ሂጃንጋ ፈሰሊቲ ስለ ጋሎች እናንተ ኦሮሞ ነው የምትሏቸው እኔ ጋሎች ናቸው ኖ ምንም አይነት መጥፎ አስተያየት ግን ጋሎች ናቸው and just because the Derg said up to 17 in any case until the Derg 1974 ሁሉም ጾሙ ባንክረስ ሲጨመር እንጃንተም የሳፈው ውስጥ ካላ ብለን እንደሆነ ከዛ በፊት everybody calls them the ጋላ up to 1974 ደርግ መጣና ካሁን በኋላ ጋሎች እንዳትሏቸው ስድብ ነው ካሁን በኋላ ኦሮሞ ምንድነው ኦሮሞ ከየት ነው የተገኘው ምንም ታሪክ ውስጥ የለ ኦሮሞ ቋንቋ ነው the Gala spoke the Oromo language that's all but ከመጡበት ገላን ነው ከመጡበት ገመ I don't see I call it an invasion because outright invasion ነበር በመንገዳቸው ላይ ያለው ህዝብ ሙልጭ አድርገው እየጨረሱ ደም በደም የሆነበት 3 centuries of Gala invasion አሁን በተያያዝነው ጥናት መሰረት ስለ ከሉሲ ጀምሮ በመጣው የነዚህ ሰዎች አጥንት ፎሲልስ የሚገኘው በአፋር ኮስት ከዛ እስከ ኦሞ ቫሊ ወደ ዌስት ሄዶ ከዛ the whole of the Rift Valley ኬንያ ውስጥ ይገባል the Rift Valley ማለት ይሄ ጋሎች የምንላቸው የፈለቁበት ነው and then they say they have always been part of the peoples of Ethiopia and they are not Cushitic and look Cushitic ናቸው ብሏል አገው they are not Cushitic and ትልቅ ፕሮፌሰር man should whiskey a British professor ቃል በቃል እያጠና እነሱ ጋር ያለው ኦሮሞ ቮካቡላሪ ከኢትዮጵያ ኩሽቲኮች የመጣ እንደሆነ እንጂ after the contact after the invasion ከዛ በፊት እንዳሉ ከሶማሌ ከአገው ኩሽቲክ ማለት እንግዲህ በሙሉ ሪጅን ከቨር የሚያደርገው ህዝብ ነው ያንድ ፓርቲኩላር እንትን ህዝብ አይደለም ስለዚህ ኩሽቲክም we are not sure እኔ I've written on all this እና ብዙ ክርክር አድርገናል the Galla invasion it might be
በረሃብ ቅድም እንዳለው ሀገሪቱ ተዳክማለች አልቃለች በግራኝ ጦርነት ምክንያት and we know one by one all the villages visited by the soldiers of Gran አንድ ቦታ አልቀራቸው እዚህ ሄደ ይሄንን በፍቅር አካተለ እዚህ ቦታ ሄደ ይሄን ያደረገ ያ አሁን ይጋሉት እንግዲህ ያ የሄዱበት ቦታ የጀመረበት ቦታ ቦረና ያ ሁሉ ጋጋ ሄዷል አንድ ቦታ ጋላ የሚባል ህዝብ የለም ምንም አንድ ቦታ የለም ከዛ ፖርቹጊዞች መጡ the Portuguese have drawn maps of Ethiopia and people of Ethiopia nowhere will you find pre-Gala invasion no አንድ ቦታ አታገኙም እኔ ንገዛም ጎይ I'm writing I have written already ይሄን ግን ክላሪፋይ አደርገዋለሁ እና አንድ ቦታ ጋላ ማማጣለ ልክ ያሁኖቹን ህዝቦች the pre-Oromo Rocky the pre-Oromo map of Ethiopia ነው ስለዚህ እዛው ስሜሉ እና ከዛ በፊት ኢትዮጵያ ውስጥ ነበርና ለሚሉት they have to give us tangible እኔ ብዙ ተከራከርኩበት ጉዳይ ስለሆነ አማደለ አረገ ፈተጉሪ ጉራበታ ሮበታ ለበሁዳ ሁዲያቲ በተፋየ ጆራ አው አማካኝነት ሻሊያና ወያኔ በሰጡት መመሪያ ልቦለድ መጽሐፍ ጻፈ ያ ልቦለድ መጽሐፍ አኖር የተባለ ጀግና ፈጠረ ስለዚህ ያንን በሐውልት መልክ ማድረጋቸው ኦሮሞዎቹ ታሪካቸው ያለማወቃቸው ነው ተስፋዬ ገብረአብ የ23 ዓመት የኢትዮጵያን ታሪክ ቀርቶ የናዳባውን ታሪክ የማያውቅ በሻሊያ የተሰጠው መመሪያ ያላቸው ምን ነው የኦሮሞ ልጅ በጻፈው ብሎ አብርሃለታ ምስክር ሰጠ ለመጽሐፉ ያን ያሳየን ባህላቸው ያለማወቃቸው ነው በሁለተኛ ደረጃ ዛሬ አርሲ ተብሎ የሚታወቀው ክልል እኮ በኢትዮጵያ ታሪክ የሀዲያዎች የነበረ ነው ትናንት ጎፈጠ ጋር ይባል የነበረ ነው ኦሮሞዎች መጥተው ነው ወረራ አርሲ ያሉት እነ ወለጋ ልከዷቸው ትናንትና እኮ ወለጋ ቢንዛን ይባል ብራዘር ነው ትናንትና እኮ ኤሊባቡር ይባል የነበረው እኮ እናሪያ ነው ትናንትና እኮ ወሎ ላካቦዘ ነበር የሚባለው ይሄና በእነሱ ወረራ በግራኝ ጦርነት ጊዜ የተዳከመውን ሌላውን ነገድ በወረራ መተያዙ በራሳቸው ነገድ ስም ያዙት እነሱ ናቸው በባህላቸው ብልት መቁረጥ ጡት መቁረጥ የኦሮሞ እንጂ የአማራው ባህል አይደለም አሁንም በዚህ ባለንበት ዘመን ጉርቶች ይቆርጣሉ ይሰልባሉ የራሳቸውን ታሪክ የሚጀን ወዳብጀ እንዲሉ ምኒልክን ለማጥላላት አማራው አንገትና ደፋ መስዋዕቸው ነው ኦሮሞዎቹ ያልተረዱት ነገር ወደ ኋላ ነው የሚያዩት ወደ ፊት አያዩም ከላይ ተደስተን ወደ ነገ እንሂድ የሚለው አይታያቸው በኋላ ላይ በቆዩ ቁጥር የዋይት ነው የሚያዩት ሊያድጉ አይችሉም አማራው ተደስቶት እነሱ ዛሬ የሚያደቁትን ጥቃት አማራው ነገ ሊያጠቃ እንደማይችል እርግጠኞች አይደሉም ስለዚህ ዋናው መሰረታቸው የሚያደርጉት ወያኔ በኢትዮጵያ ስልጣን ላይ ለመቆየት ይህን መስራት ነበረበት ይህን ሰርቷል ኢትዮጵያ በቋንቋ ከፍሏል ለኦሮሞዎቹ የማይገባ ክልል ሰጥቷቸዋል ይሄኛ ይህንን ለመጠበቅ ሲፈልጉ አማራውን ማጥፋት አለባቸው ምኒልክን ማውገዝ አለባቸው ስለዚህ ዋና ምክንያቱ ወያኔ በስልጣን ለማቆየት ሁለቱን ነገሮች ማጥራት ነበረበት አጣልቷል ለዚህንን የሐሰት ድርሳን ደረሰላቸው እነዚህ ሞት መስሏቸው የሌለው ውሸት የሌለ ታሪክ ጡት ቆረጣን አስቀመጡ ይህንን አማራው በታሪኩ ወደ ኋላ አያይም ወደፊት የሚያይ በመሆኑ እንጂ በደል ከተባለ ሲበደል የኖረ እነሱ ናቸው አማራው ሲበደል የኖረ ወራሪ ናቸው ዛሬ ኦሮሚያ የሚባለው ክልል በወረራ የያዙት እንጂ ጥንተ መሰረታቸው ህንዱቃዮች ጋር ነው ለዚህ ሊነገራቸው ይገባል ኢትዮጵያዊ ነኝ የሚለው በተለይም አማራዊ እነዚህ መክት ግድ ይለዋል በመጀመሪያ ደረጃ የኦሮሞ ሊቃኖቹ በራሳቸው አእምሮ አይንቀሳቀሱ የመጀመሪያ ችግራቸው ነው እስካሁንም ሲያመራቸው ሲንቀሳቀስ ሻዕቢያ ነው አሁንም የሚመራቸው ሻዕቢያ ነው ኦህዴዶቹን የሚመራ ወያኔ ነው ምርኮኞች ናቸው ሁለቱ ድርጅቶች ኦነግም በላቸው ኦህዴድ በላቸው በራሳቸው ፕሮግራም በራሳቸው ዓላማ በራሳቸው ታሪክ አይንቀሳቀሱ የኦሮሞ ታሪክ ጻፈላቸው እኮ ይባለው ኤርትራዊው አስመሮም ነው አስመሮም ገብረስላሴ ነው
ዓለም አባታቸው አደራጃቸው ሻዕቢያና ወያኔዎች ናቸው። ከሻዕቢያና ከወያኔዎች ህልውና የላቸው። ህልውና ስለሌላቸው የእነሱ ዓላማ ያስፈጽማሉ። የወያኔና የሻዕቢያ ዓላማ ደግሞ ጠንካራ ኃይል ሊመጣ የሚችለው ኢትዮጵያዊነት፣ አንድነት፣ ፍትህ፣ እኩልነት የሚያምነው አማራ ህብረተሰብ ነው። አማራው ግን የትልቁ ሀብቱ የስነ ልቦና የበላይነቱ ነው። በስነ ልቦና አማራው ተጠቅቶም አሸንፎም ስነ ልቦናው ምንጊዜም የበላይ ነው። አሁንም የጨነቃቸው ይሄ ነው። ኢትዮጵያዊነት አልሞት ያለው አማራ አልሞት ያለው ስነ ልቦናው የበላይ ስለሆነ ነው። አጠቃላይ አገሪቱን የያዟት እነ ሐረር፣ እነ ሲዳሞ፣ እነ ከፋ፣ እነ ልባቡር፣ ወለጋ ምትላቸው በወራ የተያዙ ናቸው። ከዚያ እኮ ውጡ እንላቸዋለን። ይህንን ማወቅ ያለባቸው አገራቸው እኮ አይደለም ካስፈለገ እና ታሪካቸው ያለማወቃቸው ስለሆነ ያደረገው ጥሪ አስቁሙ ብለናል፣ ተጋግመን እንላለን። ከዚያ በኋላ ግን እኛ ባደረገው ጥሪ ብቻ ሊሆን አይችልም። ኢትዮጵያዊው ይህ ነገር እንደማያዋጣው አውቆ በሐሰት ላይ ተመስርቶ የተደረገን የሻዕቢያን ልቦለድ ተረት ተቀብለው ከተነሱ ኦሮሞ ልጆች የሚያሳዝነው ታሪክና ባህላቸውን አለማወቃቸውን ያሳያል። አማራው ጋር አማራውንማ ገፉት። ዛሬ ላይ መንዝ ላይ፣ ተጉለት ላይ፣ ቡልጋ ላይ፣ ጎንደርና ጎጃም ታራ ላይ የምታገኘው እኮ የግራኝ ወራረን ተከትሎ ተባሮ የመጣ ነው። ትናንት እኮ ባሌና ሐረር እንዳልኩ የስላጅ ደርሶች መኖሪያ የነበረ ሀገር ነው። ይህንን ልንነግራቸው ይገባል። የዛ ጊዜ ካላሰቡ በስተቀር አሁን በሚደረገው ነገር የማን ቤት ጠፍቶ የማን ይበጅ የአውሬ መውለጃ ይሆናል እንጂ የዛ ጊዜ ኃይሉ ይታያል። የእኛ ጥሪ ይሄ ነው። ከተስፋዬ ገብረአብ ጋር ያያያዛቸው ተስፋዬ ገብረአብ ኤርትራዊ ነው፣ ደጋግሞ ተነግሯል። ጸረ ኢትዮጵያ ነው። በራሱ በመርካዝ ዝምታ በአቋሙ ተናግሯል። ሰነፍ ተማሪ የነበረ ነው። የሻዕቢያ ሰናይነቱ ምንም ጥርጥር የለውም። የተመለመለው የቡርቃ ዝምታን ካነበብክ አንድ ጫማ ሰፊ ደብረ ዘይት ሆነ የመለመለው መጽሐፉን በደንብ ያነበበው አሁንም በተከታታይ አይተናል ማንነቱን። የጣሏቸው መጽሐፎች በኢትዮጵያ ውስጥ ነገድና ነገዶች እንዳይገናኙ የሻዕቢያ ፍላጎት በኢትዮጵያ ሻዕቢያ ሊኖር የሚችለው ኢትዮጵያ ስትበታተን ብቻ ስለሆነ ለዚያ እየተከፈለ የሚሰራ ሰው ነው። ይህንን የሚያራምዱት ደግሞ ኦሮሞዎቹ የራሳቸውን ታሪክ ስለማያውቁ የጻፈላቸው እሱ ነው። አንድም ሰው እንኳ የጻፉ የራሳቸው ስለማያውቁት አይደለም፣ እውነቱን መስተላቅፏቸው ነው እነሱ ፈጠሩላቸው። አቶ ተክሌሻው የሞረሽ ወገኔ ሊቀመንበር በህብር ሬዲዮ አድማጮች ስም ከልብ አመሰግናለሁ። ወደፊትም በሌሎች ጉዳዮች ላይ እንወያያለን። ምናልባት ይሄን ቃለ መጠይቆን ሰምቶ በዚህ ጉዳይ መልስ መስጠት ፈልጋለሁ የሚል ወገን ካለም በዛ ጉዳይ ተመልሼ እመጣለሁ። ለጊዜው እግዚአብሔር ይስጥልኝ። አመሰግናለሁ። ህብር ሬዲዮን ታመሰግናለህ ጌታ አማሮች የተጠቁት መሰባሰቢያቸው ዘውዱና ኢትዮጵያ ኦርቶዶክስ ቤተክርስቲያን በመመታቷ ነው የሚል ነገር አነሱ። ኢትዮጵያ ዘውድ እንዲመለስ ይፈልጋሉ እርሶ? አይ የኔ የሚለው አጣ እንጂ እፈልገው ነበር። ጃፓን አለ፣ እንግሊዝ ሀገር አለ። ንጉሠ ነገሥቱ በአግባቡ ጥሩ ስርዓት ገንብተው ወደ ኮንስቲቱሽናል ሞናርኪ ቢያሸጋግሩት ኑሮ ምክንያቱም ለብዙ ዘመናት የአንድነትና የስልጣን ምንጭ ነው ያኖረ ያገለግል ነው በፍታ ነገሥት እየተገዛ ያ ስርዓት ተግዝቧ ነበረ። ያንን ንጉሱ አበላሹ። ራሱን በቋንቋ ማስተዳደር የምትለው ውሸት ነው። በቋንቋ አያስተዳድርም። ቋንቋ አያስተዳድርም። የሚያስተዳድረው ህግ ነው። አንድ ቋንቋ መነገሩ አንድ ሀገር ለማድረግ በመደረጉ ብቻ ይሄ ቋንቋ መጣብን ካልተባለ አስተቀር የጥረን ቋንቋ ተፋልተላለ። ደግሞ ቋንቋ የሚያድገው ከኢኮኖሚ እድገት ጋር ነው። ዝም ብሎ ቋንቋ ሳድጋ አያድግም። የትኛውም ሀገር ብዙ ቋንቋ አላበጅም መናገር እድገቱ ሲደርስ ግን አይከለከልም። አዲዛግዴም አልተከለከለም። ቋንቋ አትናገር አልተባለም። ባለቅ ተሰራጋር አልተባለም። ስለዚህ አላጠፋባቸው። በደርግ ጊዜ ዶነ ሲጠይቃቸው በትኛው ባለመብቱ ወርዳ ተዳረቹ አረጃ ታያችሁ ተከየራሱ ጁታ አይደል ማንም ያላደረገ እዚህ ምርምር ተሰጥቶ ማድረግ አይደለም እንዴ? ማስተዳደር ማፊያ ነው። ያ የሥራ ቋንቋውስ የትኛው የሥራ ቋንቋ? አሁን ትምህርት ነው የሥራ ቋንቋ። አይ እንግዲህ ቢያንስ ኦሮሚያ ክልል ውስጥ ሰው ቢሮም ፍርድ ቤትም የትም በኦሮሚያ ቋንቋ ነው የሚጠቀመው። ቋንቋ እኮ መገልገያ ነው፣ ሀሳብ መግለጫ ነው። የበለጠ አንደኛ አንድ ቋንቋ ስራ ላይ አሁን ብታየው የሚገርም ነገር ተከታተሉ ያይቻለሁኝ። ለ10 ዓመት ሙሉ እዚያ ስኖር እንቀኝ ነበር የምከታተል። በአማርኛ የተጻፈውን ወደ ኦሮምኛ የተረጎሙት ያ ቋንቋ ባህል ነው ይባል። የአማራውን ባህል ነው እየተማሩ ያሉት። አማራ ቃሉት የኢትዮጵያዊ ባህል ነው ብለው
እነሱ ግን ከአማርኛ የተረጎመውን ነገር ወደ ኦሮምኛው ሰው እንጂ የኦሮሞኛውን ባህል አይናገርም ታንድ ወራን ተተርጉሞ አይ ተተክለ እንግዲህ የገጠር ሰው ብዙ ጊዜ ከተማ ያለ ሰው ያው ብሔራዊ ቋንቋ ብዙ ጊዜ ይግባባል የገጠር ሰዎች ወደ ከተማ ሲመጡ የህግ ጉዳይም ሲገጥማቸው በአስተርጓሚ ነበር የሚከራከሩት አሁን ግን ራሳቸው በሚችሉት ቋንቋ መከራከራቸው ምንድነው ጉዳቱ አንድ ጉዳት አላችሁ አላልኩ የለም ወደዚያ አታጥልድ ጉዳት አለው አላልኩ የዛ ጊዜም አልተከለከው እንግዲህ በፊት አርማዳጋ አረገ ፈጉሪ ጉራቡራታ ሮፈታ ለበደቡጃ ቡጂኒያቲ ቡሰሪ ማከቴኝ ወልቲናራራምኔ ዋሉጂ ሁንዱም ነቀቲታ ለምኒ የሂጃንጋ ባገኒቲ አሁን ቀደም አንስተው የነበረው በቋንቋ መጠቀም የመሳሰሉት ነገር ወያኔ ያደረገው እነዚህን እንኳን ነገሮች ጭራሹን ኦቨርራይድ የሚያደርጉ ሁኔታ ሊፈጥሩ ይችላሉ እነዚህ ሰዎች ስጋት አለ ኛ ተቅላላ ብለህ አይ ለምሳሌ ቅንጅት በምርጫ 97 ቅስቀሳ ወቅት ከዛም አልፎ ኦሮምኛ ከአማርኛ ጎን የሥራ ቋንቋ ይሆናል ብሎ በአደባባይ በፕሮግራም ተጽፎ ነበርና ምን የሚያሳስብ ነገር አለ ብዬ ነው እስከዛ ደረጃ ተሄዷል ነው አዎ እነዚህ ነገሮችን ተብሎም እንኳን ስለዚህ ያ ነገር መቀመጡ ብቻ በቂ አልነበረም ምክንያቱም ዳያሎግ አልነበረም አንተ ዝም ብለህ በፕሮግራም ውስጥ ጨመርከው እንጂ የጨመርከው ታክቲካል ለሆነ ነገር እነሱን ለማማለል ሌላ ጊዜ ደግሞ ዞር ልትል አይነት ነገር ሁለተኛ በመገንጠል መልኩ የሚደረገው እንቅስቃሴ ፍለፊት ያለ ምንም አድርባይነት የትም ሊወስድ የማይችል እዛ አካባቢ ኦሮሚያ የሚባል ነፃ የሆነ ግዛት ተመስርቶ በኢኮኖሚ እየበለጸገ በቋንቋውን እየተጠቀመ ባህሉን እያሳደገ የሚሄድ አንድ አገር ነፃ አገር መመስረት የሚባለው ነገር በኢትዮጵያ ተጨባጭ ሁኔታ ሊመጣ የማይችል እንደውም እንደ ግንቦት ሰባት በደንብ ከተመለከተውኛ ፖሊሲ ባገር አስተዳደር ጉዳይ ላይ ለምሳሌ ያክል ፖሊሲ የለንም ምን አይነት ፌደራሊዝም በሚባለው ጉዳይ ላይ ፖሊሲም የለም ከሆነ ጋር አሁን ያለው የክልል አስተዳደር ፎርማት ወይንም አንቀጽ 39 ወይንም ሌላ አይነት ፌደሬሽን ይኖራል የሚል እንኳን ውይይት ማድረግ አንችልም በእውነት በኩል ለረጅም ጊዜ ሲታገሉ ነበር ጠመንጃም አላቸው ወታደርም አላቸው ከነሱ ጋር ያለው ደግሞ ግንቦት ሰባት ነው ሁኔታዎች ተሳክተው ወደ ማዕከላዊ መንግስቱን የመቆጣጠር ነገር እንኳን ቢመጣ ልክ ህወሓት ኦነግ ላይ ያደረገውን ነገር ኦነግ ግንቦት ሰባት ላይ የማያደርግበት ነገር ምን አለ ብለው ይሄንን ስጋት የሚገልጹ ሰዎች አሉና እንዲህ አይነት ክፍተቶችን እንዴት ነው የምታዩት ከኋላ ልነሳና ኦነግ ጠመንጃ ያለው ኃይል አለው የሚለው ነገር ይሄንን አይነት አሁን በሚባለው ደረጃ ተጽዕኖ ማድረግ የሚችል ኃይል ይሄ ድርጅት አለው ብሎ የሚከራከር ሰው ያለ አይመስለኝም ምክንያቱም በአደባባይ የምናየው ነገር ነው ስለዚህ ያ ዝም ብሎ መከራከሪያ ነው ይመስለኛል የታጠቀና የተደራጀ ኃይል አለውና አሁን ያለው ስርዓት ቢናጋ በዚህ በታጠቀና በተደራጀ ኃይሉ አማካኝነት ለዚህ ተቀላላ ሀገሩን በሙሉ ሊቆጣጠር የሚችል ወይ ሌላ ተጽዕኖ ሊያደርግ የሚችል አቅም እንዳለው ተደርጎ የሚቀርበው ነገር ሪያሊቲው ጋር አይሄድም ያለው ስለዚህ ከትሩ ውጪ ማለት ነው እንደ ጋዜጠኛ አንተም ካለ የት ነው ያለው እስካሁንስ ምን እየሰራ ነው በሚል ጥያቄ አንስተህ መልሱን ታገኘው ይመስለኛል የዚህ አይነት ኃይል አርማዳጋ አረገ ፈጉሪ ጉራቡራታ ሮፈታ ለበደቡጃ ቡጂኒያቲ ቡሰሪ ማከቴኝ ወልቲናራራምኔ የኤርትራ ከኢትዮጵያ ተገንጥላ የራሷን መንገድ ይዛ ትሄዳለች የሚል መፍትሄ አይሰራም ሊሰራም አይችልም በኢትዮጵያና በኤርትራ ድንበር ሊኖር አይችልም ይሄ መሰረት ነው እንደዛ ነው ያልኩት ከ8 ዓመት በኋላ ከ8 ዓመት በፊት አሁንም ይህን ግንዛቤ እንድለውጠው የሚያስገድደኝ ሁኔታ የለም ሌላ መፍትሄ ማለት አርማዳጋ